አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ሰላም ነው? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ስራ እንዴት ነው? ጤንነት ሁሉ እንዴት ናችሁ? ኢድ ሙባረክ። ሲራፍዲ ነው ሳራ። ያው እኛ የምናከብረው አሁን ፍሌል ስለሆነ ነው፣ ማታ ስለሆነ ነው ማለት ነው። ስለዚህ ያው እኛ ጋር ደግሞ ኢትዮጵያ ውስጥ ያው ቀን ነው የሚያከብሩት ከጧት እስከ ማታ ድረስ ማለት ነው። እኛ ደግሞ ማታ ነው ቀን ተኝተው ስለሚውሉ ማለት ነውና ለዛ ነው እንኳን አደረሳችሁ ለማናቸውም ሁሉንም አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ ብለን ማለት ነውና ከዛ በመቀጠል ያው ታውቃላችሁ እኔ እኮ አረፋ 10ኛውን ቀን ማነው የመጀመሪያው 10 ቀን ማለት ነው ጾም ስንይዝ የሆነ እርምድ ነው እንዴ ያልነው ሲላ እርምድ መሰለኛል ነው 10 ቀን ጊዜ እንደደረሰ አላውቅም እንጃ። ሰሞኑን ስራዬ በቃ ቅጥያጣ ነው የመጣው በቃ አይደለ ምንም በቃ ያው ይሄን ያጡት ብዙ ስለሆኑ መተው አልችልም። አላህ በሰላም ለሀገራችን ያብቃል። ሀገራችን ዱአ አድርጉ ማለት ነው በዚህ አጋጣሚ። እና ሳራ ጥንዶቹ ካልመጡ ስለ ጥንዶች ካላወራሽ አትመጭም ወይ? አዎ ጥንዶችን በጣም ነው የምንወዳቸው ማለት ነው። የምር አሪፍ ጥንዶች ናቸው። ቀስ ያሉ ረጋ ያሉ ደርበብ ያሉ ጥንዶች ስለሆኑ ለዛ ነው። ለማናቸውም ሰሞኑን ግን ቅጣቷል ምናምን ነገሩን የገብቻ አላውቅም በነገራችን ላይ ስላየሁት ነው። አንዱ ከዛ አንዱ ወደዛ አንዱ ወደ ግራ አንዱ ወደ ጉድ እንደኮ ጉድ ነው የምር ግርም ይለኛል። ለማናቸውም ኸይር ለሀገራችን ዱአ አድርጉ ማለት ነው። እና ያው መልካም ኢድ እንደሚሆን ተስፋ አደርጋለሁ። እኔ እንግዲህ ሶሻል ሚዲያ ገብቼ ምንም ነገር ስለ ኢድ አላየሁም፣ ምንም ሰዓትም የለኝም ነበረ። ብቻ የከርሞ ሰው ይበለን ሀባይብ፣ ሆድ ይፍጀው አላህ ብቻ ጤና ያድርገን ማለት ነው። ሁሉንም ነገር እንተውና እንኳን አደረሳችሁ የከርሞ ሰው ይበለን ማለት ነው። እና ጥንዶቹ ዛሬ መጥተዋል ማለት ነው። ዛሬ ግን ያው ኢክራም ከአባቷ ጋር ነው የመጣችው። ዌልካም ብለናል። እንኳን ላረፋ በዓል በሰላም አደረሳችሁ ብለናል። በዚህ አጋጣሚ እንኳን አብሮ አደረሰን። ያው እንኳን አደረሳችሁ ስላለች ማለት ነው እናመሰግናለን። እና ዛሬ ማለት ነው በነገራችን ላይ ማለት ነው እንደዚህ ቀስ በቀስ እየሄደች ያለችበትን ሁኔታ እኔ ተመችቶኛል እውነት ለመናገር ማለት ነው። የዛሬው ቪዲዮ ደግሞ እሷ ፋዘር ከመጣበት ፓርት ድረስ ነው ያየሁት። ከዛ በኋላ ያለውን ብዙ ትኩረት አልሰጠሁትም። ለምን ብትሉ እሷ ለተናገረችው ፋዘር ጋር ከምትወደው ሰው ጋር ስለተነጋገረችው እኔ በቃ ፈራሁ። እኔ እውነትም ለካ ፈራሁ የምትለው እውነቷን ነው ወላሂ። እኔ ዛሬ ነው የተረዳኋት። ባይዘወይ ውይ በጣም ይቅርታ ፈራሁ ብሎ ነገር አለ እንዴ ብዬ ነበርና ያው ያስፈራል። ጋይዛ አትፍረዱባት። እሷ ቀስ በቀስ እየሄደች በነገራችን ላይ እሷ የምከድበት መንገድ አሪፍ ነው። እሷ ያወራችውን ፋዘር ሲመጣ ያወራችውን ወሬ እኔ እቀበላታለሁ የምር። እንደገና ደግሞ ተስፋ አልቆርጥም ብላለች። በቃ ተስፋ እንዳትቆርጥ ዱአ አድርጉላት። ከዛ በመቀጠል ደግሞ በኮሜንት ሀሳባችሁን ስጡን ይላሉ። ያው ብዙን ኮሜንት ላይ እንትን ባይሉም ያኔ ሀሳባችሁ ጥሩ ነው ብለው ስለሚያስቡ ነው። በጣም ስለምንወዳቸው ስለሚያውቁ ይመስለኛል አግዙን ዱአ አድርጉልን ምናምን የሚሉት ያው እውነታቸውን ነው። ልክ እንደምንወዳቸው እንኳን ያውቃሉ። ጥሩ ነው። እና አባቷ ጋር ያለውን ሁኔታ በምታደርገው ነገር ያኔ ትክክል ናት ብዬ ነው የማምነው። አሁን ባለ እኔ ማለት ቅድም አይታችኋል። እሷ ላወራችሁ ቅድም ልበል ያው ቪዲዮን ግን ያየነው ቅድም ስለሆነ ነው ቅድም ያልኩት። ከተሰራ ምን አሳወቀን እኛ መቼ እንደተሰራ ቪዲዮ እና የምር በጣም ያስፈራል ማለት ነው። እንዲያው ከፋዘር ጋር ከአባት ጋር ቁጭ ብሎ በተለይ ደግሞ ስለራሴ ስለምፈልገው ሰው ማውራት እስቲ ራሴን እሷ ጋር ቁጭ አድርጌን አንደፍታ አየሁት ማለት ነው። ይከብዳል፣ የምር ይከብዳል። እና አግዘኝ ያለችው ኢሳምንም ለዝን ነው እንዲያግዛት ይገባል ማለት ነው። አስተያየት አስቀምጡላቸው። እና ያው ፋዘር ወጥር ብለዋል። ለምን እንደው ባላቅም ግን በነጋ ስለሱ ባወራች ቁጥር
ያው የሚያምንበት አጋጣሚ ይፈጠራል። እኔ በቃ ላለማሳዘን ስል እንዲያምን ማድረግ ነው የምፈልገው ብላለች። የሄደችበት መንገድ አሪፍ ነው ለማሳመን። ነገም ዛሬም ሰዓቱ በሄደ ቁጥር ምናምን ያም ተስፋ ይቆርጣል፣ ይሄኛውም ደግሞ ይች ልጅ ይሄን ነገር ፈልገዋለች ብሎ ሊያዝንላትም ስለሚችል ማለት ነው ፋዘር። እና እኔ አባት እስከሆንኩ ድረስ እኔ ያልኩትም ይሆናል ምናምንም እያለ ያው አስፈራርቶናል እኛንም። እና አንቺ ደግሞ ሆነሽ እንዳትለው እንዴ ያው በሰው ቦታ ሆኖ ሲያወት ነው እንትን የሚለው። ግን እኛ ዳርዳሩ እንትን ስለምንል እንፈርድ ያለን። ያው መፍረድ እኮ በጣም ቀላሉ ነገር ነው ወላሂ፣ በጣም ሲምፕል ነገር ነው መፍረድ። ግን ያለችበትን ሁኔታ እኛ ስላልተረዳናት ይመስለኛል። አንዱ ስለወደደ አንደኛው ግዴታ መባል የለበትም ብላለች። እውነቷን ነው። እና ደግሞ ያው ትዕግስት ታውቃላችሁ ይፈትናል፣ በጣም ነው የሚፈትነው። ትዕግስት ስለታገሰች መጨረሻው ያምርላታል ብዬ ተስፋ አደርጋለሁ። ምክንያቱም ትዕግስት ተፈታትናታል ማለት ያኔ ትዕግስት ጥሩ ነው። አንዳንድ ጊዜ ያው የማይሰራለት ሰው ሊኖር ይችላል። ለሷ ግን ትዕግስት ብታረግና ይሄን የማሳመኑን ሁኔታ ተቀጠለችበት ትዕግስቷ ያው ደስታ ነው የሚሆንላት ብዬ ነው የማስበው። ምክንያቱም ከምፈልገው ሰው ስለምትሆን እና ያው አንዳንድ ጊዜ ትንሽ ነገራቱ ሊፈትን ይችላል፣ ግን የሚያምር ነገር ስለሚሆን ነው። እንደዚህ ሁሉ ጊዜ አላድለ የሆነ እንደዚህ አጀንዳ ይዘው አሁንም ወሬ ሲሆን ወደዚህኛው ስለሚያደላ ፋዘር ያንን አስባ ሊሆን ይችላል። የምከድበት መንገድ እኔ ዛሬ ነው የተረዳኋት። ጥሩም ነው ብዬ የማስበው ዛሬ ነው ማለት ነው። እኔ ግን ሲቀጥል ማን ነው እንደው ለዛ ለሰውዬው ብታደርሱልኝ እቺ ነገር ቆርጣችሁ ማለት ነው። ምን ነው አንተ ዳስፖራ ማለት ነው ምን አለ ብትተዋት እና ደስ ቢላት ብትተዋት ምን አለ ነው ይሄ። እውነቴን እኮ ነው እንዴ ብትተዋት ምን አለ ከምትወደው ሰው ጋር ብትሆን። እና ብዙዎቻችሁ ደግሞ ሽማግሌ ላክ የምትሉ እኔ በአንድ ሶስተኛ ልክ ነበራችሁ ነበር ያልኩት። ምክንያቱም ሽማግሌ መላክ አለ እንደገና በህግም በሸሪዓውም የሚሆነውን ነገር እኛ መጠየቅ አለብን ነው ፋዘር ያለው ማለት ነው። ስለዚህ ይሄን ነገር መጠየቅ ቅድሚያ ያው እሷ ብቻ አይደለችም ይሄን አድርግ የምትባለው በሆነ ነገር እንትን ብሎ ሽማግሌ መላክ ማሪፍ ነው ብላችኋል። እውነታችሁን ነው። የምር ጥሩ አስተሳሰብ ነው ብዬ አስባለሁ። ንገሩት እስቲ ኮሜንት አድርጉላቸው። እና የምር አረ ተምትወደው ሰው ጋር ትሁን። እኔ የምር እንደዛ ነው የምለው። ደግሞ ይሳካላታል ተስፋ እናደርጋለን ማለት ነው። መልካም ምኞታችሁን ተመኙላቸው ለማናቸውም። እና ዝም ብሎ ትርጉም ያጣ ትዳር አልፈልግም ብለን ጥሩ ትዳር ካላቸው ሰዎች አንዷ መሆን ነው የምፈልገው ብላለች። አላህ ያሳካላት። ምክንያቱም ከሱ ጋር ከሆነች ጥሩ ትዳር አለኝ ብላ ስለምታስብ ነው መሰለኝ። አላህ ያርግላት ማለት ነው። ያው አሁን ላይ ያለ ትዳር ትርጉም እያጣ ነው። እውነቷን ነው። አዎ ትርጉም እያጣ ነው። ትርጉም አልባ እየሆነ ነው። ስለዚህ እሷ ደግሞ ከዘገየው አይቀር በቃ ጥሩ ትዳር ነው ፈልገው ብላለች። አላህ ያሳካላት ማለት ነው። ተስፋ አልቆርጥም። ተስፋ እንዳትቆርጭ። ኧረ ተስፋማ መቁረጥ የለም እኛ እያለን ተስፋማ እንዳትቆርጭ ማለት ነው። የምር እኔ ወድጄላታለሁ የዛሬውን አነጋገሯ ማለት ነው። ልክ ናት። ለማናቸውም እስቲ እኔንም ሰብስክራይብ አድርጉኝ 5000 ሙሉኝና ወዲያ ሀገር ልግባላችሁ።